የዛሬው ታሪክ አንድ ቀላል የሚመስል ግን ኃይለኛ እውነት ያስታውሰናል። ሕይወት ከባድ በሚሆንበት ጊዜ እግዚአብሔር ከበቂ በላይ ነው። አንድ ቀን ብዙ ሕዝብ ኢየሱስን ተከትለው ወደ ጸጥታ ወዳለ ቦታ ሄዱ። ደክሟቸው ነበር፣ በጣምም ተርበው ነበር እና ከቤት ርቀው ነበር። ምሽቱ እየቀረበ ሲመጣ ደቀ መዛሙርቱ ተጨነቁ። ኢየሱስን እንዲህ አሉት፣ ሰዎቹን ምግብ እንዲገዙ አሰናብታቸው። ኢየሱስ ግን ተመለከታቸውና የሚበሉትን ስጧቸው እኮ አላቸው። ደቀ መዛሙርቱ ደነገጡ። ገንዘብ አልነበራቸውም፣ ሀብት አልነበራቸውም፣ ዕቅድ አልነበራቸውም። ሊያገኙት የቻሉት ትንሽ ምሳ ብቻ ነበር፣ 5 ዳቦና 2 ዓሣ። በቂ መስሎ አልታያቸውም። በጣም ትንሽ ይመስል ነበር፣ የማይቻል ይመስላል። ነገር ግን ኢየሱስ የነበራቸውን ወሰደ፣ ወደ ሰማይ ተመለከተ፣ እግዚአብሔርን አመሰገነ፣ ዳቦውንም ቆርሶ ሰጣቸው። ከዚያም አንድ አስደናቂ ነገር ተከሰተ። ምግቡ ተባዘ። ሁሉም በሉ፣ ሁሉም ጠገቡ። ሲጠናቀቅም 12 ቅርጫቶች ተረፉ። ይህ ታሪክ የሚያስተምረን እግዚአብሔር የሌለህን ነገር አይጠይቅም፣ ለመስጠት ፈቃደኛ የሆንከውን ነገር ይጠይቃል። በእጅህ ውስጥ ትንሽ የሚሰማህ ነገር በእርሱ ኃይል ይሆናል። እግዚአብሔር በማጣትህ አይገደብም። ምናልባት ዛሬ በቂ እንደሌለህ ይሰማሃል። በቂ ገንዘብ፣ በቂ ጥንካሬ፣ በቂ ጊዜ ወይም በቂ ሰላም እንደሌለህ ሊሰማህ ይችላል። ነገር ግን ኢየሱስ ዛሬ ለእኛ ተመሳሳይ ነገር ይነግረናል። ችግራችሁን ወደ እኔ አምጡቱ። በክርስቶስ እጅ ላይ መፍትሔ የሚያስፈልገውን ነገር ሁሉ አስቀምጡ። እናም እሱ ብቻ ማድረግ የሚችለውን እንዲያደርግ እመኑት። እግዚአብሔር በቂ ነው። ከእርሱ ጋር ሁልጊዜ ከበቂ በላይ አለ። ይህ ታሪክ ካበረታታህ ለተጨማሪ የመጽሐፍ ቅዱስ ታሪኮች ላይክ እና ሰብስክራይብ ያድርጉ።